ይህ ሰው ሚስቱ በአይኑ ፊት ከሌሎች ወንዶች ጋር ስታመነዝር ዝም ብሎ የሚያልፍ የዋባል ይመስላል። ነገር ግን ከሰላማዊ ፈገግታው ጀርባ የባለቤቱን ፍቅረኞች በሚስጥር እያደነ የሚገድል አደገኛ ሰው ነው። ሚስቱ ትዕግስቱን በፈተነችው ቁጥር የእሱ ፍቅር ወደ አስፈሪ አባዜ እየተቀየረ ይሄዳል። እንኳን ወደ ዮዮ ሪካፕ በደህና መጣችሁ። ዛሬ ዲፕ ዋተር የተባለውን በ2022 የወጣ ልብ አንጠልጣይ ፊልም ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን ቆዩ። ሪካፑን ከመጀመራችን በፊት ግን ቻናሉን ሰብስክራይብ ማድረጉን አይርሱ። ፊልሙ የሚጀምረው ቪክ የተባለ ሰው ወደ ቤቱ ለመሄድ በጫካ ውስጥ ብስክሌት ሲነዳ ነው። እዚያ ሲደርስ ባለቤቱ ሜሊንዳ ደረጃው ላይ ተቀምጣ ስታፈጥበት ያያታል። ምን እንደሆነች ሲጠይቃት ትንሽ ፈገግ ብላ ምንም ሳትናገር ወደ ክፍሏ ትሄዳለች። በመቀጠል ልጃቸው ትሬክሲ በደስታ ግጥም እየዘመረች እየተጫወተች ነው። ነገር ግን እናቷ ተናዳ እንድታቆም ትነግራታለች። ከዚያም አንድ ሰው በር ያንኳኳል። እሷም ሞግዚቷ ነበረች። አባትየውም ለልጁ የእናቷን ቃል እንድትሰማ ይነግራታል። ነገር ግን እሷ ጆሮ ሳትሰጠው ግጥሟን መዘመሯን ትቀጥላለች። እሱም የልጁ ግትርነት እንደ እናቷ በመሆኗ ፈገግ ብሎ ሜሊንዳ ለእራት ግብዣው እንድትዘጋጅ ሊረዳት ወደ ላይ ይወጣል። እሷም ቀሚስ እንዲመርጥላት ጠይቀዋለች። ነገር ግን ቪክ አሁን የለበሽው ያምርባታል ይላታል። ከዚያም ጫማዋን ተንበርክኮ እንድታደርግ ይረዳታል። ሲጨርሱ ዘመናዊና ደስተኛ ሆነው ወደ ድግሱ ይነዳሉ። ሲደርሱ ጓደኞቻቸው ቀድሞ ደርሰው እየተዝናኑ ነበር። ፓርቲው ላይ ጆኤል ናሽ የተባለ ወጣት እስኪመጣ ድረስ ሁሉም ነገር የተለመደ ይመስላል። እሷም ባየችው ቅጽበት በፍቅር ሰላም ብላ ቀጥታ ወደ እሱ ትሄዳለች። ቪክ ይህንን አስተውሎ በጣም ይቀናል። ነገር ግን ምንም አይናገርም። ከዚያም ልጁ ወደ ውጭ በረንዳ ወስዳ መሳም ትጀምራለች። ባልየውም በመስኮት ያያቸዋል። እሱ ቀድሞውኑ ስለ ሚስቱ ግንኙነቶችና ለወጣት ወንዶች ያላትን ፍላጎት ያውቃል። ነገር ግን በጣም ስለሚወዳት ታግሶ ያልፋታል። ቆየት ብሎ ጓደኛው ሜሪ ስለ ጉዳዩ አውርታ ለምን በዚህ ግንኙነት ውስጥ ትቆያለች ስትል ጠይቀዋለች። እሱም ተረጋግቶ ሚስቱን ስለሚወዳት አንድ ቀን ፍቅሩ እንደምትረዳ ይነግራታል። ከዚህ በኋላ ሚስቱ ሰክራ ፒያኖ መጫወትና መዘመር ትጀምራለች። ጆኤልን ጨምሮ ሁሉም ሰው ያጨበጭቡላታል። ባሏም እሷን እያየ ፈገግ በማለት ከአስተናጋጁ መጠጥ ይቀበላል። ወጣቱ ጓደኛው ወደ እሱ ሲመጣ ላለማውራት ወደ ጎን ይላል። ነገር ግን ልጁ ተከትሎት አንድ ነገር ለመናገር ይሞክራል። ከዚያም በዚህ ከተማ አዲስ ሰው ስለሆነና እሱና ሚስቱ በጥሩ ሁኔታ ስለተቀበሉት ያመሰግነዋል። በተጨማሪም አብዛኞቹ ባሎች ሚስቶቻቸውን ከሌላ ሰው ጋር ሲያዩ እንደሚቀኑ፣ እሱ ግን በጣም የተረጋጋ እንደሆነ ይነግረዋል። ይህን ሲሰማ የባልየው ፊት ይለወጣል። ነገር ግን በተረጋጋ መንፈስ እያፌዘ ስለ ማርቲን ማክሪ መጥፋት ከጥቂት ጊዜ በፊት እስካስገድለው ድረስ ልክ እንዳንተ እሷን ይከተላት ነበር ይለዋል። ልጁ በሰውየው ቃላት ደንግጦ ረጋ ለማለት ይሞክራል። ነገር ግን በግልጽ ጨንቆታል። ከዛም ቀልድ መሆን አለበት ብሎ በፍጥነት ይሸሻል። ሜሊንዳ ሲሄድ አይታ ልታስቆመው ትሞክራለች። ነገር ግን ልጁ ምክንያት ፈጥሮ ከድግሱ በፍጥነት ይወጣል። ከድግሱ በኋላ ሰክራ ምን ብሎ እንዳባረረው ጠይቀዋለች። እሱ ምንም ብሎ መኪና ውስጥ ያስገባታል። ቤት ሲደርሱ በጣም መሽቶ ስለነበር ለሞግዚቷ ረጅም ጊዜ በመቆየቷ ተጨማሪ ክፍያ ይከፍላታል። ሚስትየው ግን በጣም ሰክራ ስለነበር በሞግዚቷ ፊት ልብሷን ማውለቅ ትጀምራለች። እሱም ምን እያደረገች እንደሆነ ጠይቆ ወደ ፎቅ በመውሰድ አልጋ ላይ ሊያስተኛት ይሞክራል። ነገር ግን የተናደደችው ሚስቱ ብቻዋን መተኛት እንደምትፈልግ ገልጻ ሌላ ቦታ እንዲተኛ ትነግረዋለች። እሱም እያዘነ ወደ ቤዝመንት ይሄዳል። እዚያም ቀንድ አውጣዎች እንደሚያረባ እናያለን። በሚቀጥለው ጠዋት ቁርስ እየሰራ ሚስቱ ግን በግልጽ በጥሩ ስሜት ውስጥ አይደለችም። ልጃቸውም በሳይንስ ፕሮጀክቷ ላይ እየሰራች ነው። ቆየት ብሎ ትሬክሲን ትምህርት ቤት ሲያደርሳት ሰዎችን መግደል ጀምረሃል እንዴ ብላ የምታፌዝበትን ጓደኛውን ያገኛታል። እሱም እየሳቀ ጆኤል ያሰራጨው መሆን አለበት ይላል። ቀኑ ሲቀጥል ሌሎች ሁለት ጓደኞቹን ቶምና ማይልስን ያገኛል። እነሱም ያንኑ ጥያቄ ይጠይቃሉ። እሱም ለሁሉም ቀልድ እንደነበር ይነግራቸዋል። ነገር ግን ሜሊንዳ ባሏ ልጁን ለማስፈራራት የማርቲንን ስም እንደተጠቀመ ስታቅ በጣም ትናደዳለች። ጥርሷን እየቦረሸችው ወደ እሱ ሄዳ ትጋፈጠዋለች። እየቀለድኩ ብቻ ነበር አታስቢ ብሎ ለማስረዳት ቢሞክርም ነገር ግን እሷ ዛሬ ማታ ጆኤልን ለራት እንደምትጋብዘውና ይቅርታ እንዲጠይቀው ታስጠነቅቀዋለች። በዚያ ምሽትም ልጁ ለእራት ተመልሶ ይመጣል። ሁሉም አብረው ይቀመጣሉ። ከእራት በኋላ ለልጇ ዛሬ ማታ አባትሽ ብዙ ታሪኮችን ይነግርሻል ትላታለች። ነገር ግን በእርግጥ ይህንን የምትለው ከልጁ ጋር ብቻዋን መሆን ስለምትፈልግ ነው። ባልየው እያደረገች ያለችውን ነገር ቢያውቅም ምንም ሳይናገር ትሪክሲን ወደ ክፍሏ ወስዶ ተረት ነግሮ ያስተኛታል። ልጅቷ ከተኛች በኋላ ወደ ታች ሲሆን ሜሊንዳና ጆኤል አብረው ሲሆኑ ያያል። ከዛም በቁጣ ወደ ኩሽና ሄዶ ሆን ብሎ ሳህን ይሰባብራል።
ድምፁን የሰማችው ሚስቱ በፍጥነት ገብታ ወደ ሌላኛው ክፍል ከመመለሷ በፊት ሌላ መጠጥ እንዲያመጣለት ነግራ ወደ ላይ ትወጣለች። እሱም መጠጥ ቀርቶ ወደ ወጣቱ በመሄድ የነገረው ነገር ቀልድ እንዳልሆነና በመዶሻ ራሱን መጥቶ እንደገደለው ይነግረዋል። የፈራው ጆኤልም በፍጥነት ከቤቱ ይወጣል። በሚቀጥለው ቀን ቤተሰቡ ተሰብስበው በቪክ ጓደኛ በኬሊ ቪልሰን ቤት ወዳለው ድግስ ይሄዳሉ። ብዙ ጓደኞቻቸውና ሌሎች ሰዎች እዚያ አሉ። በድግሱ ላይም የኬሊ ባል የሆነውን ሊዮኔልን ያገኘዋል። ከሱም ጋር ማውራት ይጀምራሉ። በዚያው ቅጽበት ኬሊ መታ ለቪክ ያልተለመደ ያህል ቀርባ በመቆም እንግዳ በሆነ መንገድ ታየዋለች። በወሬያቸው መሃል ሰውየው ማርቲንን የገደልከው ታዋቂው ቪክ አንተ ነህ ብሎ ይጠይቀዋል። እሱም ቁም ነገረኛ ሆኖ ቀልድ እንደነበር ይናገራል። ነገር ግን በግልጽ ሊዮኔልን አይወደውም። ጨዋታቸው ውጥረት የሞላበት ነው። ድግሱ ሲቀጥል ሁሉም የሚያስደስት ጊዜ የሚያሳልፉ ይመስላሉ። ማታ ላይ ባልየው ጓደኛውን አብረው እንድትጨፍር ይጠይቃታል። ሲጨፍሩ ሚስቱ እያየች ትቀናለች። ወደ ቤት በመኪና ሲመለሱ ከኬሊ ጋር መተኛት ትፈልጋለህ ብላ ታፌዝበታለች። እሱም በቅንነት አዎ ይላታል። ሜሊንዳ በጨዋታ ስሜት ታየዋለች። ቤት ሲደርሱ አብረው እንዲተኙ ትጋብዘዋለች። ከጥቂት ቀናት በኋላ ትሬክሲ ከትምህርት ቤት ጓደኞቿ ጋር እግር ኳስ እየተጫወተች ነው። እናቷ በዚህ ደስተኛ አይደለችም። ነገር ግን በዚህ ሰዓት ከባንክ ስልክ ይደወልለታል። ሚስቱ በቅርቡ $3000 ወደ ሌላ ሰው አካውንት ማስተላለፏን ይነግሩታል። እሱም ዝርዝሩን ጠይቆ ገንዘቡ ቻርለስ ለተባለ ሰው መላኳን ይረዳል። ከዚህ ስልክ በኋላ ሚስቱ አዲስ ፍቅረኛ እንዳላት ይረዳል። እናም ስለ ቻርለስ የበለጠ ለማወቅ አንድ ምሽት የቀጥታ ፒያኖ ሙዚቃ ወዳለው ምግብ ቤት ይሄዳል። እዚያም ሚስቱ ተቀምጣ ሙሉ በሙሉ ፒያኖ ተጫዋቹ ላይ አተኩራ ያያታል። ይህም ፒያኖ ተጫዋቹ አዲሱ ፍቅረኛዋ ቻርለስ ነው። ከዚህ በኋላ የሜሊንዳ ባህሪ ይለወጣል። ባልየው ቅናትና ስቃይ ቢሰማው ምንም አይናገርም። አንድ ምሽት ቁጭ ብሎ እሷን እየጠበቀ በቴሌቪዥን የዜና ዘገባ ሲያይ የተገደለው የማርቲን ሬሳ በጫካ ውስጥ ተገኝቷል የሚል ነው። በመጨረሻም እሷ አምሽታ ቤት ስትገባ የት እንደነበረች ይጠይቃታል። እሷም ከአዲሱ ጓደኛዋ ጋር እራት እየበላች እንደነበር ትነግረዋለች። በማግስቱ ትሬክሲን የቤት እንስሳት ሱቅ ወስዶ ቡችላ እንዲመርጡ ያደርጋል። ወደ ቤት ሲመለሱ ትሬክሲ እናቷ ደህና መሆኗን ጠይቀዋለች። እሱም ደህና መሆኗን ያረጋግጥላታል። ነገር ግን ከዚህ በኋላ ወዲያውኑ ቻርለስ የአበባ እቅፍ ይዞ በጎዳናው ሲመጣ ያየዋል። ቆይቶም በቤታቸው በምሳ ሰዓት እነዚያን አበቦች በምግብ ጠረጴዛቸው ላይ ተቀምጠው ያያል። በልተው ሲጨርሱና ሚስቱ ከክፍሉ ስትወጣ በቁጣ አበቦችን አንስቶ ቀጥታ ወደ ቆሻሻ መጣያ ውስጥ ይጥላቸዋል። ከዚያም ቀንድ አውጣዎቹን ወደሚያስቀምጥበት ወደ ታች ምድር ቤት ይወርዳል። ቀንድ አውጣዎቹ በዝግታ ሲንቀሳቀሱ እያየ በድንገት ሚስቱና አዲሱ ፍቅረኛዋ በአእምሮ ተቀራርበው ይታዩታል። ይህ አእምሮአዊ ምስል በጣም ያናድደዋል። በዚያው ምሽትም ወደ ቤት ሳትመለስ ታድራለች። ሌሊቱን ሙሉ ሲጠብቃት አድሮ በሚቀጥለው ጧት በመጨረሻ ስትመጣ ቁጣውን መቆጣጠር አልቻለም። ልጇ እየጠበቀቻት እንደነበርና ያንን ሁሉ ገንዘብ ለቻርለስ ለምን አስተላለፍሽ ብሎ ይጮህባታል። እሷም መቅናቱ ደስ ስለሚላት ሆን ብላ የት እንደነበረችና ከማን ጋር እንደነበረች በትክክል መናገር ትጀምራለች። ምንም ያህል መጥፎ ብታደርግ በጭራሽ እንደማይተዋት ታውቃለች። በዚያው ቀን ቆየት ብሎ ጓደኞቻቸው የዋና ገንዳ ድግስ ያዘጋጃሉ። እሱም በመጀመሪያ ሚስቱ ከጓደኞቻቸው ጋር በመዝናናቷ በጣም ደስ ይለዋል። ነገር ግን እሷ ያልተጠበቀ ነገር በማድረግ ቻርለስንም ወደ ድግሱ እንዲመጣ ትጋብዘዋለች። ከዛም ፍቅረኛዋ ሲመጣ በሰው ሁሉ ፊት ከሱ ጋር ተጣብቃ ለጓደኞቿ በሙሉ ታስተዋውቃቸዋለች። ብዙም ሳይቆይ ልጁ በፒያኖ ላይ ደስ የሚል ሙዚቃ መጫወት ይጀምራል። ሜሊንዳን ጨምሮ ጓደኞቻቸው በሙሉ በሙዚቃው በደስታ መደነስ ይጀምራሉ። ቪክ ግን የሆነ ያለው ነገር በግልጽ ባይመቸውም ስሜቱን በውስጡ ይይዛል። ቆይቶም ፍቅረኛዋን አምጥታ ለባሏ እንደ አዲስ ጓደኛዋ ታስተዋውቀዋለች። እሱም ተራ ነገር ለማስመሰል ራሱን ያስገድዳል። ድግሱ እስከ ምሽት ሲቀጥል ቪክ ሚስቱን ፍለጋ በቤት ውስጥ መፈለግ ይጀምራል። በፍለጋው ወቅት ከአንድ ክፍል ተከታትለው ሲወጡ ያያቸዋል። አሁን ለምን እዚያ ብቻቸው እንደነበሩ ግልጽ ይሆንለታል። ቆየት ብሎ ከሌሎች እንግዶች ጋር አብረው በዋና ገንዳ ውስጥ ሲስቁና ሲጫወቱ ያያቸዋል። ነገር ግን እርስ በርስ የሚነካኩበት መንገድ ከተራ ጓደኝነት ያለፈ ነው። ከዛም በድንገት ኃይለኛ ዝናብ መዝነብ ይጀምራል። በዚህ ጊዜ ሁሉም ወደ ውስጥ ለመግባት ይቸኩላሉ። ቪክ ግን ከዝናቡ በመጨረሻ የገባው ሰው ነው። ሁኔታው ለጥቂት ጊዜ ያልተመቸውም ይመስላል። እንግዳ ባህሪውንም ሊዮኔል ያያል። ሌሎች ጓደኛሞች በኩሽና ተሰብስበው መክሰስና መጠጥ ያዘጋጃሉ። በዚህ ጊዜ ቪክ ሆን ብሎ በጣም የጋለ ኩኪስ ይዞ ጣቶቹን እንደተቃጠለ ያስመስላል። ጓደኞቹ በሱ ሞኝነት ሲስቁ ሜሊንዳ ቻርለስ እንደሌለ አስተውላ እሱን ለመፈለግ ትወጣለች። በድንገት ግን የሚያስፈራ የጩኸት ድምፅ ቤቱን ያደነቁረዋል። ሁሉም ሜሊንዳ ወደ ቆመችበት ቦታ ይሮጣሉ። የፍቅረኛዋ ቻርለስ አስክሬን ውሃው ላይ ሲንሳፈፍ ይታያል።
ወደ ገንዳው ሮጠው በፍጥነት ቢያወጡትም ነገር ግን ቻርለስ ወዲያውኑ ሞቷል። ቪክ ሚስቱ ስለተጎዳች ለማጽናናት እጁን ቢጭንባትም እያለቀሰች ትገፋዋለች። ፖሊሶች ለመመርመር ሲደርሱ ሚስቱ ወደ ባሏ ጠቁማ እሱ እንዳደረገው እየጮች ትናገራለች። ከዛም ሌሎቹ ድግሱ ላይ ያሉ እንግዶች በፍጥነት ገብተው ለፖሊስ እሷ ተናዳ ስለሆነ እንጂ እሱ ከኛ ጋር ወደ ውስጥ ገብቷል፣ ይህን ሊያደርግ የሚችልበት ምንም መንገድ የለም ይላሉ። መርማሪዎቹን ቪክን ለመጠየቅ ወደ ሌላ ክፍል ይወስዱታል። ስለሟቹና ስለሚስቱ ግንኙነት ሲጠይቁት ማንም ብትሆን ስለሚወዳት ምርጫዎቿን እንደሚቀበል ይነግራቸዋል። በተጨማሪም ቻርለስ ሲሞት እሱ ምግብ እየሰራ እንደነበር ማረጋገጫ የተቃጠሉ ጣቶቹን ያሳያቸዋል። ከተወሰኑ ጥያቄዎች በኋላ ፖሊሶች እሱን የሚያስሩበት ምክንያት አጥተው በመጨረሻ ይሄዳሉ። ባልና ሚስትየው ከድግሱ ቤት ሲወጡ ቶም ቪክን ለማጽናናት ይሞክራል። ወደ ቤታቸው በመኪና ሲሄዱ ሜሊንዳ እያለቀሰች ባሏን በተደጋጋሚ ትመታዋለች። እሱ ግን ዝም ብሎ ምንም አይነት ምላሽ አልሰጣትም። ከጥቂት ቀናት በኋላ ቪክ ብቻውን ብስክሌት ሲነዳ እናያለን። እቃ ማከማቻ ኮንቴነር ጋር ሲቆም ቻርለስ በሞተበት ምሽት በእርግጥ የሆነውን ነገር የሚያሳይ የኋላ ትዝታ እናያለን። በእርግጥም በክፍል ውስጥ ብቻቸውን ምን አድርገው ሊሆን እንደሚችል ሲያስብ ልጁን በቅናት ምክንያት በገንዳ ውስጥ አፍኖ ገድሎታል። በዚህም የሚስቱን ፍቅረኞች ማንም ሳያውቅ በሚስጥር ያስወግድ እንደነበር እንረዳለን። በሚቀጥለው ቀን ትሬክሲን ትምህርት ቤት አድርሷ ሲወጣ ጓደኛው ኬሊ እየጠበቀችው ነበር። እሷም አመንትታ ሜሊንዳና ባለቤቷ ቻርለስን የገደለው እሱ እንደሆነ ለሰው ሁሉ እየተናገሩ ነው ትለዋለች። እሱም ነገሮችን ለማስተካከል እሷንና ባሏን ቤቱ ለራት እንደሚጋብዛቸው ይነግራታል። በዚያ ምሽትም ጥንዶቹ እራት ለመብላት ወደ ቪክ ቤት ይመጣሉ። ከዛም ሊዮኔልን ቀንድ አውጣዎቹን ወደሚያስቀምጥበት ክፍል ወስዶ እሱ እጁ እንደሌለበት ይነግረዋል። እንደ ደራሲነቱ ሰውየው በግል ሕይወቱ ላይ በጣም ፍላጎት ያለው ይመስላል። በሚቀጥለው ቀን በከተማው ሲመላለስ ሰሞኑን ሲከታተለው የነበረው መኪና አንድ ምግብ ቤት በር ላይ ቆሞ ያየዋል። ወደ ውስጥ ሲመለከት የፎቶ ሌንስ ያለው ካሜራ ያያል። ይህ የግል መርማሪ መኪና መሆኑን ለመረዳት ጊዜ አልፈጀበትም። ከዛም ወደ ምግብ ቤቱ ሲገባ ሚስቱ ከሌላ ወንድ ጋር ምሳ እየበላች በማግኘቱ በጣም ይደነቃል። እሷም እንደዛው ትደነቃለች። ከእነሱ ጋር ሲቀመጥ ሚስቱ ሰውየውን ዴቪድ የተባለ በከተማ ውስጥ ክሊኒክ ለመክፈት የሚያቅድ ሳይኮቴራፒስት እንደሆነ ታስተዋውቀዋለች። ነገር ግን ስላላመነ ሊወጣ ሲል የንግድ ካርዱን ይጠይቀዋል። ሰውየው የለኝም ሲል እሱ ግን የት እንደማገኝ ያውቃለሁ ብሎት ይወጣል። ወደ ቤት ሲነዳ ሚስቱ አሁንም ከሌላ ወንድ ጋር ስትወጣ ያያል። ይህ የአሁኑ አዲሱ ፍቅረኛ የድሮ የኮሌጅ ጓደኛ አንቶኒ መሆኗን ይረዳል። በሚቀጥለው ጠዋት ሜሊንዳ ገሏን እየታጠበች ሳለ ትናንት ማታ የት እንደነበረች ይጋፈጣታል። እሷ ግን ለመመለስ እምቢ ብላ ችላ ትለዋለች። በዚያው ቀን ቆየት ብሎ አንቶኒ እሷን ለማየት ወደ ቤታቸው ይመጣል። ቪክም ቤት ውስጥ ስለነበር እየሆነ ያለውን ነገር በፍጥነት ይገባዋል። እሱም ምንም እንዳላወቀ ሆኖ ሁሉም አብረው ራት ይበላሉ። ነገር ግን ሁለቱ እርስ በርስ የሚያደርጉትን ነገር ማየት ማቆም አልቻለም። ከራት በኋላ አንቶኒ ወደ ክፍሏ ሰርጎ የመግባት እድል አግኝቶ መቀራረብ ይጀምራሉ። ቪክም እንደተለመደው በሚስጥር ያያቸዋል። በዚህ ጊዜ ተደብቆ ሲያያቸው ሚስቱ ትይዘዋለች። በንጋቱ አንቶኒን በመኪና ይከተለዋል። ልጁ ከሱቅ ሲወጣ መኪናውን አቅርቦ ሜሊንዳ ልታገኝ እየሞከረች ነበር፣ አስፈላጊ ነገር ልትነግርህ ትችላለች፣ ና ወደ እሷ ወስድሃለሁ ይለዋል። እሱም ምንም ሳይጠራጠር መኪና ውስጥ ይገባል። ነገር ግን ወደ እሷ ከማድረስ ይልቅ በመጀመሪያ የተቀጣጠሩበት ቦታ ገደሉ አጠገብ ባለ ልዩ የሽርሽር ቦታ እየጠበቀችው እንደሆነ ይነግረዋል። ሲደርሱ ልጁ ወጥቶ ለምን እዚህ እንደመጡ ይጠይቃል። ቪክም ሳይመልስ ድንጋይ አንስቶ ራሱን ይመታዋል። በዚህ ሂደት አንቶኒ ወደ ጉድጓድ ውስጥ ወድቆ እዚያው ይሞታል። ከዛ መሞቱን ለማረጋገጥ ወደ ታች ይወርዳል። ቀጥሎም እንዲሰምጥ አካሉ ላይ ከባድ ድንጋዮችን ያስርበታል። ይህም በሚያደርግበት ጊዜ የልጁን የኪስ ቦርሳ አግኝቶ ያስቀረዋል። ሲጨርስ ሬሳውን ወደ ወንዝ ጎትቶ ሙሉ በሙሉ መስመጡን ያረጋግጣል። በመጨረሻም ሬሳውን ማንም እንደማያገኘው በማሰብ ደስ ብሎት ወደ ቤት ይመለሳል። ቤት ደርሶ ሳሎን ሲገባ ሜሊንዳና ትሪክሲ ለሽርሽር ዕቃ ሲያዘጋጁ ያገኛቸዋል። ሚስትየውም ከነሱ ጋር መምጣት ከፈለገ ትጋብዘዋለች። እሱም በደስታ ወዴት እየሄዱ እንደሆነ ሲጠይቃቸው ልጅቷ ሁልጊዜ ወደሚጎበኙት ገደል ሊሄዱ እንደሆነ ተነግረዋለች። ይህን ሲሰማ ቪክ በጣም ይደነግጣል። ምክንያቱም የአንቶኒን ሬሳ ጥሎ የመጣበት ቦታ ነው። ነገር ግን አብሮ ከመሄድ ውጪ ሌላ አማራጭ የለውም። ስለዚህ ወደዚያው የጫካ ሽርሽር ቦታ ይወስዳቸዋል። ሚስትየውም አሁን ያደረገውን ሳታቅ ደስተኛ ትመስላለች። እሱን ለማውራትም ትሞክራለች። እሱም በረጋ መንፈስ በፍቅር ስሜት በጊዜ ሂደት ያነሳቸውን የእሷን ፎቶዎች በሙሉ የያዘ የፎቶ አልበም በፍቅር ይሰጣታል። ጥንዶቹ ደስ የሚል ጊዜ ያሳልፋሉ። ነገር ግን ቅርበታቸው ልጅቷ አባቷን ስትጠራ ይቋረጣል። እሷም ወደ ወንዙ ዳርቻ እየጠቆመች ውሻዬ አልንቀሳቀስ አለ ስትለው ትሪክሲን ይረዳታል። ነገር ግን ወደ ገደሉ ሲመለከት በውሃ ውስጥ ደብቆት የነበረው ሬሳ አሁን በከፊል ከውሃው በላይ ይታያል። ወዲያውኑ ከዛ ቦታ እንዲሄዱ በፍጥነት ምክንያት ይፈጥራል። ወደ ቤት ሲሄዱ ሚስትየው ሻርፔን ረሳሁት ትላለች። እሱም በፍጥነት አስቦ ነገ ሄጄ አመጣልሻለሁ ይላታል።
በዚያ ምሽትም በዝግታ ሜሊንዳን ዛሬ አንቶኒ ደውሎላት እንደነበር ይጠይቃታል። እሷም ያለምንም ስጋት እንዳልደወለላትና ምናልባት እንደሌሎቹ ጠፍቶ ይሆናል ትላለች። ከዚያም ያልተጠበቀ ነገር ሆኖ ባሏን አቅፋ ዛሬ ማታ አብራት እንዲያድር በሹክሹክታ ትጠይቀዋለች። እሱም ተስማምቶ አብረው ያድራሉ። በማግስቱ ማለዳ ቪክ የአንቶኒን ሬሳ ለማስተካከል በብስክሌት ወደ ጫካው ይመለሳል። ሲደርስ ማንም እንዳያየው ሬሳውን በዱላ ወደ ጥልቅ ውሃ ይገፋዋል። በዚህ መሃል ቤት ውስጥ ሜሊንዳ የቀንድ አውጣ ክፍሉን ለማጽዳት ትወስናለች። እዛም አካባቢውን ስትመለከት የአንቶኒን የኪስ ቦርሳ ታገኘዋለች። ባሏ ልክ እንደሌሎቹ አዲሱ ፍቅረኛዋን ገድሎታል። በውጭ አሁንም ቪክ ሬሳውን ሙሉ በሙሉ ለመደበቅ ሲታገል በድንገት አንድ ሰው ሲጠራው ይሰማል። ሲዞር ሊዮኔል እዚያ ቆሞ ያያል። ሰውየውም ውሃ መሃል ምን እየሰራ እንደሆነ ይጠይቀዋል። ደንግጦ የነበረው ቪክ የሚስቱን ሻርፕ እየፈለገ እንደሆነ ይናገራል። ሰውየውም በእጁ ሻርፑን ይዞ እኔ ጋ ነው ያለው ሲል ይመልሳል። ማብራሪያ ለመስጠት የተጨነቀው ቪክ በጣም ይደነግጣል። ነገር ግን ሰውየው ጠጋ ሲል በዚያችው ቅጽበት የአንቶኒ ሬሳ እንደገና ወደ ውሃው ላይ ይንሳፈፋል። ይህን ያየው ሊዮኔል አንድም ቃል ሳይናገር ወደ መኪናው ሮጦ በፍጥነት ይነዳል። እሱም ሰውየው ለፖሊስ ሁሉንም ነገር ሊናገር እንደሆነ አውቆ እሱን ለማስቆም በብስክሌቱ የጫካውን አቋራጭ መንገድ በመጠቀም ያሳድደዋል። መኪና ውስጥ ሊዮኔል ወደ ኬሊና ለፖሊስ ለመደወል ይሞክራል። ነገር ግን በጣም በመደናገጥ ስልኩ ይወድቅበታል። በጠማማው መንገድ ላይ በፍጥነት እየነዳ ስልኩ ወዴት እንደወደቀ ማግኘት አልቻለም። ከዛም ቪክ በድንገት ከዛፎቹ መሃል ይወጣል። ሰውየውም ደንግጦ መኪናው ከቁጥጥር ውጭ ሆኖ ወደ ታችኛው ገደል ውስጥ ተንሸራቶ ይገባል። እዚያም ወዲያውኑ ይሞታል። ቤት ውስጥ ሜሊንዳ የአንቶኒን የኪስ ቦርሳ ካገኘችና እውነቱን ከተረዳች በኋላ ባሏን ለመተው ትወስናለች። ስለዚህ ልጇን ይዛ ለመሄድ እቃዎቿን ማሸግ ትጀምራለች። ነገር ግን ልጅቷ በመቃወም የታሸጉትን ሻንጣዎች በሙሉ ወደ ዋና ገንዳው ስባ ትጥላቸዋለች። እናትየው ተናዳ ስጮህባት፣ ልጅቷ ግን በጽናት አባታችንን ትተን አንሄድም እሱ ይወደናል ትላታለች። ይህን ስትሰማ ሜሊንዳ በመጨረሻ ቪክ እሷን ምን ያህል እንደሚወዳትና ሁሉንም ነገር ያበላሸው በእሷ ምክንያት እንደሆነ ታስባለች። ከዛም የአንቶኒን የኪስ ቦርሳ ወስዳ በማቃጠል ወደ ባሏ ሊመራ የሚችለው ማስረጃ በሙሉ ታስወግዳለች። ታሪኩ አሁን ወደ ፊልሙ የመጀመሪያ ትዕይንት ይመለሳል። ቪክ በጫካ ውስጥ በብስክሌት ወደ ቤት ሲመጣ ሜሊንዳ በዝምታ እያየችው ተቀምጣለች። እሱ ፊቷን አይቶ ምን ሆነሽ ነው ብሎ ይጠይቃታል። ትንሽ ፈገግ ብላ አንቶኒን አግኝቼዋለሁ ትለዋለች። ከዚያም ተነስታ ወደ ቤት ትገባለች። እሱም ደንግጦ መናገር አቅቶት ያፈጥባታል። ታሪኩን እዚህ ጋር ያበቃል። ፊልሙን እንደወደዳችሁ ተስፋ እናደርጋለን። ሀሳብና አስተያየቶቻችሁን በኮመንት መስጫ ሳጥን ላይ አስፍሩልን። ሌሎች ተጨማሪ ሪካፖች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑን።